ተመልካቾች እንዴት አላችሁ? እንግዲህ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልኩ ስለ ጥምቀት አንዳንድ ነገሮችን ላካፍላችሁ። እንግዲህ የጥምቀት ሚስጥራትና መሰላላትን እንዴት እንደሆነ ስንመለከት ጥምቀት የሚለው ቃል አጥምቀ፣ አጠመቀ ከሚለው የግዕዝ ግስ የመጣ ሲሆን ትርጉሙም በተከማቸው ውሃ ውስጥ መነከር፣ መዘፈቅ፣ ገብቶ መውጣት ማለት ነው። ሌላው ደግሞ እንዲሁ በባህር ከሆነ በአብ በወልድ በመንፈስ ቅዱስ ስም ሶስቴ እየጠለቁ መውጣት፣ ከላይ እየተንቆረቆረ ለሚወርደው እንዲሁም ማድረግ እንዳለብን ያዘዘናል። ሌላው ጥምቀት የሥላሴ ልጅነትን የምናገኝበት ነው። ጥምቀት የክርስትና መግቢያ በር ናት። ሀብተ ወልድና ስመ ክርስትናን የምንቀበልበት ሚስጥራት ነው። እንግዲህ ጥምቀትን የመሰረተው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንን ሲመሰርተው ሶስት ነገሮችን ተንተርሶ እንደሆነ ይነገራል። በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ። እነዚህም አንደኛውና የመጀመሪያው ያመነ የተጠመቀ ይድናል ብሎ ራሱ ተጠምቆ አስተምሮናል። ሁለተኛው በጥምቀት ዳግም መወለድን ልጅነት ማግኘትን ያስተምረናል። ሶስተኛው ሐዋርያትን ሂዱ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ አስተምሩ፣ በዚህ ምክንያት አስተማሩ ያጠምቁናል ማለት ነው። ሌላው ክርስቶስ የሐዋርያት በዮርዳኖስ ተጠምቆ እንዳስተማራቸው ይነግረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮርዳኖስ ተጠመቀ ስንል ሰማይ ተከፈተ፣ ሰማዩም የተከፈተልን ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ ከወጣ በኋላ ነው። እዚያን ጊዜም የዕዳ ደብዳቤያችን ተነሳልን። እንዴት ጥምቀት አስፈለገ በምንል ሰዓት ሰይጣን የዕዳ ደብዳቤያችን ጽፎ በዮርዳኖስ ቀብሮት ነበር። በደብዳቤው ላይ የሰፈረው ጽሑፍም እንዲህ ይል ነበር። አዳም የዲያብሎስ ባሪያ ነው፣ ሔዋን የዲያብሎስ ገረድ ናት የሚለውን በእብነ በረድ አጽፎ እና አስፈርሞ በዮርዳኖስ ውስጥ ጥሎት ነበር። ዲያብሎስም እንዲህ አላቸው፣ አዳምና ሔዋንን በጨለማ መጋረጃ ውስጥ አድርጎ ጨለማውን እንዳቀልላችሁ የባርነት ፊርማ ፈርሙልኝ አላቸው። እነሱም ሲጨንቃቸው ፈረሙ። በዚያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወንዝ በመውረድ የተጻፈው የዕዳ ደብዳቤያቸው ላይ በመቆም 5500 የአዳምና የሔዋን የዕዳ ደብዳቤያቸው ተወገደላቸው፣ አዳነን። በዚያን ሰዓት ሰማይ ተከፈተ። ሌላው ደግሞ ታቦታት ወጥተው ያድራሉ። ይህም የሆነበት ምክንያት ክርስቶስ በሌሊት ከገሊላ ተነስቶ ወደ ዮርዳኖስ ስለሄደ ነው። ታቦታት የሚወርዱት ተመልሰው ወደ መንበረ ቦታቸው የሚመለሱትም እንዲሁ ክርስቶስ በዮርዳኖስ ተጠምቆ ስለተመለሰ ነው። ሌላው ደግሞ ታቦታት የእግዚአብሔር ቃል ኪዳን፣ የእግዚአብሔር መንበር እንዲሁም የክርስቶስ የሥጋውና የደሙ መሠዊያም ጭምር ስለሆነ እናከብረዋለን። ስለዚህ ጥምቀት ከአምስቱ አዕማደ ምስጢራት እንዲሁም ከሰባቱ ምስጢራተ አብያተ ክርስቲያን አንዱ ነው። እንዲሁ ከሊቃውንትና ከመጻሕፍት ያገኘነውን ከብዙ በጥቂቱ ካካፈልናችሁ ቸር ቆዩልን እያልን ተሰናበትን።